ብሩክ ለቅድስት ደብዳቤ የጻፈው ቅድስት መልካም ልደት ይሆንልሽ፣ እወድሻለሁኝ የኔ ቆንጆ የሚል ልደት ነበር። የልደት ስጦታ ነበረ። አዝናለሁኝ፣ እንደዚህ ስልሽ በጣም አዝናለሁ። እኔ እንደዚህ በመሆኔ አንቺንም እየጎዳሁና ሌሎቹንም እየጎዳሁ ነው ያለሁት። ትልቁ ተስፋዬና ትልቁ ምኞቴ አንቺን ቁሜ ሄጄ አንቺን ማስደሰት ነበረ። በልደትሽ ቅንቅን እኔ እንደዚህ ቁጭ ብዬ አንቺ እንደዚህ ስትደሰች አብሬሽ ባለመደሰቴ በጣም አዝናለሁኝ። ቅድስት እባክሽን አንቺም የራስሽን ህይወት ምሪ። እኔ እንደዚህ ሁኜ እድናለሁኝ ብዬ የምለው ተስፋ የለኝም። እባክሽን የሚል ደብዳቤ ነበረ። ቅድስትም በድንጋጤ እንዴ ብላ አንብባ ምንም ሳትናገርና ምንም ሳታወራ በድንጋጤ አፏን ትይዛለች። ወረቀቱን አንብባ ከጨረሰች በኋላ ብሩክም እሷንም ቀጥ ብሎ አላያትም። ምክንያቱም የጻፈው ደብዳቤ የራስሽን ህይወት ምሪ፣ ህይወትሽን አላስጨልምብሽ፣ አንቺን የሚያስደስትሽን ሰው ፈልጊና ደስተኛ ሆነሽ ኑሪ የሚል ደብዳቤ ነበር። ያንን በመስማቷና እንደዚሁም ደግሞ ያንን በማንበቧ በራሷ አንደበት በጣም ደንግጣለች። ብሩክም አጎንብሶ ወደ ታች ማየት እንጂ ቅድስትን የማየቻ አይን አልነበረውም ነበር። ሁሉም በድንጋጤ ወረቀቱ ላይ የተጻፈውን ደብዳቤ ለማንበብም ሆነ ወረቀቱ ላይ የተጻፈውን እንትን ለመናገርም ሆነ ለመጻፍ የተጻፈውን ወረቀት ለማንበብ ምንም ቦታ አላገኙም፣ ቦታም አልሰጡትም። ምክንያቱም ሁሉም በድንጋጤ ደንግጠዋል። የአክስቷ ልጅ ተብዬዋ እንግዲህ ሁሉንም ሰርፕራይዝ ለማድረግ እንደዚሁም ለማስደሰት እፈልጋለሁ። ዳጣ አብረሽኝ ወደ ገበያ ሂደን የሚያስፈልጉትን ነገር እንደዚሁም ደግሞ አንቺ ከኔ ጋር ከሆንሽ እነሱ የሚፈልጉትን ነገር እኔ ስለማላውቅ አንቺ ስለምታውቂ ቤተሰብ ስለሆንሽ እንሂድና እስኪ ወደ ገበያ እነሱ የሚያስደስታቸውን ነገር ገዝተን እንምጣ በማለት እንግዲህ ተመካክረው ወደ ገበያ ይሄዳሉ። አንዳንድ ነገሮችን ገዛዝተው ሲመለሱ እቤት እንግዲህ በኑናውን እየነፉበት በነበረበት ሰዓት ዳጣ በኃይል እየነፋች በነበረበት ሰዓት ይፈነዳል። ቅድስትም ወደዛ አምርታ ስትሄድባቸው እንዴ ምን እያደረጋችሁ ነው እናንተ ምንድን ነው የምትጮሁት? በማለት እንግዲህ ስጠይቃቸው ምንም እንደሌለ እና ምንም እንዳልተፈጠረ ይነግሯታል ማለት ነው። እንግዲህ ያምሽላችሁ እናንተ ከመቼ ወዲህ ነው እንደዚህ ተስማምታችሁ የተቀመጣችሁት? በማለት ስጠይቃቸው ከዛሬ ጀምረን ነው የተስማማ ነው በማለት ይመልሱላታል። እሺ ያምሽላችሁ ብላ ቅድስትም ወደ መጣችበት ትሄዳለች ማለት ነው። እነሱም እንግዲህ ስራቸውን ይጀምሩና ስራቸውን በመስራት ላይ ቅድስት እንግዲህ ወደ ውጭ ሄጅና ፀጉርሽን ተሰርተሽ ነይ ቶሎ በማለት ልካት ነበር እና በዛን ሰዓት ሄድዳ ነው በማለት እንግዲህ በምመጣበት ሰዓት ርችቱን እንትን ብለው ለኩሰውና ኬኩን እንድትቆርስ ሀፒ በርስዴ ያደርገው ሰርፕራይዝ ያደርጓት በደስታ ፍልቅልቅ ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እስኪ እናንተ አበረታቱኝ፣ እውነት ላይክ፣ ሸር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ 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 ነው የምወዳችሁ ማመሰግናችሁ። ኑሩልኝ። በጣም ነው የምወዳችሁ ውድ የኢክራም ቤተሰቦች፣ የእኔ ቤተሰቦች እንደዚሁም ደግሞ የራህማ ቤተሰቦች የሁላችንም ቤተሰቦች። ምክንያቱም ይህ ቻናል ብዙ ሰው የያዘ ቻናል ነው እና እንግዲህ ሰብስክራይብ አድርጉን ማለት ነው። እና ወደ ቤተሰቦች እንግዲህ ወደ መጣሁበት ሲሄድ እንግዲህ ዛሬ ይዤላችሁ የመጣሁት ድራማ የምሳሌ ድራማ ነው። ምሳሌ ድራማ እንግዲህ ከመጀመሪያው ጀምረን እንግዲህ 180 ድረስ መሰለኝ እና የምሳሌ ድራማ እንግዲህ ብሩኬ በዚህ ሁኔታ ሆኖ በዚህ ህመም ላይ ሆኖ እንግዲህ ቅድስት እንደዛ ተደስታ እንደዛ ስቃ በማየቱ ደስ አላለውም። ደስ ያላለው ምክንያት እንግዲህ እሱ ታሞ ቅድስት ደግሞ እንደዚህ ሁና እንደዚህ ደስተኛ ሁና እሱ ተነስቶ እሷ ጋር አብሮ ሳይደሰት ሲቀር ነው በጣም አዝኗል። እንግዲህ ሁላቸውም ስጦታ እየሰጧት በነበረበት ሰዓት እንግዲህ በጣም ደስተኛ ሆና እሷም እየተቀበለቻቸው ነበረ። የአክስቴ ልጅ ብላ የምትባለው ልጅ ደግሞ ወርቅ ገዝታ ሰጥታታለች። እንደዚሁም ደግሞ ምሳሌ አሻንጉሊት ገዝታ ሰጥታታለች። በዛም በቀጠለ ደግሞ መድብል እንግዲህ ያው እኛ አልሰማንም ድንገት ነው የሆነው ምንም አልገዛንም በማለት እንግዲህ አብሮ ስለሆናችሁ ደስተኛ ነኝ እናንተ ስላላችሁ ብቻ በማለት ቅድስት እንትን ትላቸዋለች። ብሩኬ ግን ደብዳቤ ጽፎ ደብዳቤውን በሰጣት ሰዓት እንግዲህ ቅድስት በንዴት በብስጭት
በድንጋጤ ነው ያነበበችው። ብሩኬ ደብዳቤውን እየጻፈ በነበረበት ሰዓት እንግዲህ ምሳሌን ወረቀትና ደብተር እስክሪብቶ ስጪ ብሎ ሰጥታው ያንን እየጻፈ ሲወረውር ሲበላሽበት እየጻፈ ሲወረውር ሲበላሽበት በስተ መጨረሻ ተሳክቶ እንግዲህ አንድ ወረቀት ጽፎ ከጨረሰ ለቅድስት በልደቷ ቀን ሰጣት። ምን ይሆን የሰጣት ወረቀት ለማየት በጣም ጓጉተናል። ምክንያቱም አንደኛ በልደቷ ቀን የሚሰጠው ስጦታ የሚያስደነግጥ ስጦታ መሆን አለበት። ሁለተኛ ደግሞ እሱ እንደዚህ መሆኑና መታመሙ አብሯት እሷ ጋር ደስታውን ስላልተካፈለ እንዳዘነ ሀዘኔታውን እና እንደዚሁም ደግሞ የልደቷን ቀን አላወቀውም እና ምንም አይነት ስጦታ ስላልገዛላት እንደውም እንደዚህ ስለመሙ ስለሱ ሁኔታ እየተጨነቀች በነበረችበት ሰዓት የልደቱን ቀን እንደረሱት አድርጎ ነው ደብዳቤ የጻፈው። በጣም አዝነዋል፣ በጣም ተደናግጠዋል። ምንድን ነው የተጻፈው እያሉ በድንጋጤ ላይ ናቸው ማለት ነው። ዳጣ እንግዲህ ብቻዋን እየተከለፈለፈች ማታ ወቅት ወደ ቤት እየተመለሰችበት በነበረበት ሰዓት አንዱ ጎረምሳ ልጅ እንግዲህ ፊቱን ተሸፍኖ እሷን አፍኖ አፏን አፍኖ ይዟት ሊሄድ ነበር። ከዛ እንደ አጋጣሚ መድብል በሩቁ እያያት እና እየተከተላት ስለነበረ በዛን አጋጣሚ እንግዲህ መድብል ከኋላ መጥቶ ያድናታል። የዛን ሰዓት ዳጣ በጣም ደስ አላት። አንተ ባትኖር እኮ በቃ ህይወቴ ተበላሽቶ ነበር እያለች እና እያለቀሰች ለመድብል ትነግረዋለች። ከዛም በሪ ከዚህ እንሂድ፣ እሱ ብቻውን አይመጣም፣ ሌሎች አጋሮችም ስለሚኖሩት ከዚህ እንሂድ በማለት እንግዲህ ዳጣን ወደ ቤት እየተሯሯጡ መድብል ጋር ይሄዳሉ ማለት ነው። ከዛ በስተ መጨረሻ እንግዲህ የማይነጋ የለም ሌሊቱ ነጋና ጠዋት ላይ ወደ ብቻዋን ደግሞ በድጋሚ እንደዚህ እየሄደች በነበረችበት ሰዓት ዳጣ ይቺ አለም ተብዬዋ ከመንገድ ላይ ታገኛታለች። በዚህኛው መንገድ ልትሄድ ስትል ትቀድማታለች፣ በወዳኛው ልትሄድ ስትል ትቀድማታለች። ቆይ አንቺ ሴትዮ ምንድን ነው ችግርሽ? ትላታለች። እንዴ እኔ ምንም ችግር የለብኝም መንገዴን እየሄድኩ ነው በማለት ትመልስላታለች። ቆይ ዳጣ ፈልጌሽ ነበረ። እኔን ነው አንቺ የፈለግሽ? ትላታለች። አዎ ምን ነው ትላታለች። እኔ ዛሬ እዚህ ቤት ትልቅ ነገር መስራት ፈልጌ ነበረ። እስኪ ግን የምታግዢ ከሆነ እስኪ ወደ ሱቅ እንሄድ በማለት ሰርፕራይዝ አደርግሻለሁ፣ ወይም ሌሎቹን ሰርፕራይዝ ማደርጋቸው ስላሉ እኔ ስለማላውቀው እዛ ቤት የሚወዱትን ነገር አንቺ ብታማርጭኝ እና ብታጋዥ ትላታለች። ችግር የለውም በቃ ለእኔም ትገዥልኛለሽ እያለቻት ዳጣ በጣም ደስተኛ ሆና ነበረ። ዳጣ በዛን ሰዓት እንግዲህ አለምም እሺ ችግር የለውም እገዛልሻለሁ አብረን እንሂድ በማለት ወደ ሱቅ ይዛት ትሄዳለች። ቆይማ የእነሱ ሰርፕራይዝ እነሱ ሳያውቁ ከመረጥንላቸው ለእኔ ሰርፕራይዝስ እንዴት ነው? እኔ ካየሁት ምኑ ሰርፕራይዝ ሆነ? በማለት ትነግራታለች። እንግዲህ አለምም ለሱ አትጨነቂ፣ አትሰቢ፣ እኔ የአንችን ሰርፕራይዝ እኔ አዘጋጅቼ አስቤበታለሁ ትላታለች። በቃ እንደዛ ከሆነች እንሂድ በማለት ተያይዘው ወደ ሱቅ ይሄዳሉ። አለምና እንደዚሁም ደግሞ ዳጣ እንደተስማሙና እንደዚሁም ደግሞ መልካም ጊዜ እንዳሳለፉ ከፊታቸው ያስታውቅ ነበረ። ከውጭ እስከ ቤት ድረስ እንግዲህ በኖናውን እስከ ማዘጋጀት ኬኩን እስከ ማዘጋጀት ቅድስትን ሰርፕራይዝ እስከ ማድረግ እና ሀፒ በርስደይ ብለው ያዘጋጁትን ዝግጅት እስከሚያዘጋጁ ድረስ ሰላም ነበሩ። በዛን ሰዓት እንግዲህ ምሳሌ ከአባቷ ጋር ቁጭ ብላ እንደዚሁም ወረቀት የቤት ስራ እየሰራች በነበረበት ሰዓት ወረቀትና እስክሪብቶ ስጭኝ ብሏት አባቷ በዛን ሰዓት የሚለው ነገር ስላልገባት ምንድን ነው ብላ ደጋግማ አጣርታ ወረቀትና እስክሪብቶ እንደሚፈልግ ትሰጠዋለች። ከዛም እንግዲህ ምሳሌ ያንን ወረቀት በሰጠችው ሰዓት እሱ እየጻፈ ሲበላሽበት እየጻፈ ሲወረውር በዛን ሰዓት ምሳሌ ትኩር ብላ ታየዋለች፣ ግን ምንም ነገር አልገባትም ነበር። በዛን ሰዓት እንግዲህ ቅድስትን ወደ ፀጉር ቤት እንድትሄድና ፀጉሯን ተሰርታ እንድትመጣና ፏፈሽ ብላ እንድትመጣ አዛት ወደ ውጭ ሂዳ ነበር እና ከዛም እንግዲህ ሲመጡ መልካም እና በጣም የምታምር ሆና ነበር የመጣችው ማለት ነው፣ ፀጉሯን ተሰርታ። ከዛም እንግዲህ መድብል አብሮት ከሚሰራው ጓደኛው ጋር በተገናኘበት ሰዓት እንግዲህ መድብልን እንደሚያጠቁትና እንደዚሁም ደግሞ እሱን እንደሚያስቸግሩት ይነግረዋል። ምክንያቱም መድብል ብቻውን ነው፣ ማንም አጋዥም ስለሌለው ከጎኑ ግዴታ ሰው ያስፈልገው ነበረ። ማህሌት የተሰጣትን ትዕዛዝ እንደ አለማክበሯ ሌላ ሀገር ጥላ እንደምሄዷ ሲያውቁ አግተዋት ነበረ። ባገቷት ሰዓት ግን ማንም የሚያውቅ ሰው አልነበረም። ግን
የሚያውቀው ሰው ቢኖር ኑሮ የመድብል ጓደኛ አብሮ የሚሰራው ታሬ ነበረ። ታሬ እንግዲህ ከማህሌት ጋር ግንኙነት ያለው በስራ ጉዳይ እንጂ በሌላ ጉዳይ አልነበረም። ቆይ ታሬ እንደዛ ታስሬ ስሰቃይ አንተ የት ነበርክ? እንዴት አታውቅም? እንዴት ሳታድነኝ ሳትነግረኝ? በማለት ማህሌት ስትጠይቀው እኔ የምታወሪው ነገር ምንም አላውቅም በማለት ይመልስላታል። አላውቅም ብለህ የምትለኝ ታግቼ አዳሬን በረዶ ቤት እኮ ነበር ያደርኩት፣ ብቻዬን ቅዝቃዜ በሞላበት በበረዶ ቤት ነበረ የኖርኩት እያለች እንግዲህ ታምም ያለው ግዴታ ሐኪም ቤት መሄድ አለብኝ በማለት ስትለው እንግዲህ ታሬ ብር ያስተላልፍላታል በስልኳ። እሷም ደግሞ እሺ በጣም አመሰግናለሁ በማለት እንግዲህ ተቀብላ ብሯን ወደ ሆስፒታል ትሄዳለች። ከዛም እንግዲህ ታሬ ለመድብል ያለውን መረጃ በሙሉ እያቀበለውና መድብልን እያገዘው ይገኛል። እንግዲህ ጠበቃው ደግሞ ከመድብል ጋር ተገናኝቶ ስለ ደህንነቱ እንደዚሁም ምን አይነት መረጃ አለህ በማለት መረጃ እየተቀያየሩ ቁጭ ብለው ያወራሉ። መድብል ለሁሉም አዛኝና ሩህሩህ ሰው ስለነበረ ከኪሱ ብር አንስቶ ለጠበቃው ጠበቃውን በደስታና በፈገግታ ያንን ብር አልቀበልም፣ አንተ እኮ ወንድሜ ነህ፣ ከእስከዛሬ ካደረክልኝ ነገሮች በሙሉ ብዙ ነገርና ብዙ ዋጋ ለኔ ያደርግሃለህ፣ ስለዚህ አያስፈልግም ይለዋል። በል አትቅደርደር፣ ብሩን ያዘው፣ አንተ እኮ ስራ የለህም፣ ቋሚ ስራ የለህም፣ በዛ ላይ ደግሞ ልጆችና ቤተሰቦች አሉህ፣ ስለዚህ ይህንን ቤት ብር ያዝና ለልጆችና ለቤትህ ድረስላቸው በማለት መድብል በምርጥ ልቡ በየዋህ ልቡና በሰው አዛኝ በሆነው ልቡ እንግዲህ ለጠበቃው ገንዘብ ይሰጠዋል ማለት ነው። እንግዲህ ምንም አይነት መረጃ እንዳላገኘ መረጃም ቢኖረም ቪዲዮ ማስረጃ ቪዲዮ ግዴታ ስለሚያስፈልግ ያንን ቪዲዮ ደግሞ ማወቅ አለበት ማግኘት አለበት። ማህሌትን እንግዲህ የሚጠቀምባት ማስረጃ ቪዲዮ እንድትሰጠውና እንደዚሁም ደግሞ እንድታገኝ ነበርና ያው እንግዲህ ማህሌትን በስተመጨረሻ ከሁለቱም ጎን ተጠያቂና እንደዚሁም ደግሞ መጠቀሚያ ነው የሚያደርጓት። መድብልም እንግዲህ እንደ አጋጣሚ ያንን ቪዲዮ ማስረጃ ካገኘ እንግዲህ ይህን የተረገመ ሰውዬ እስር ቤት ያስገባዋል ብዬ ተስፋ አደርጋለሁኝ። አሁንም ቢሆን ወደፊትም ቢሆን መድብል ያሸንፋል፣ እርግጠኛ ነኝ። መድብል አሸንፎ እንግዲህ እነዚህ ተንከሲሶችን እስር ቤት አስገብተው የሰላም ኑሮ ይኖራሉ ብዬ ተስፋ አደርጋለሁ ማለት ነው። ውድ ቤተሰቦች እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ለነበረን ቆይታ አመሰግናለሁ። መልካም ምሽት ይሁንላችሁ። ወዳችኋለሁ።